አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን የወልድ ልጅ የተሰኛችሁ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች የቅድስት ቤተ ክርስቲያን የክፉ ቀን ደራሾች እንደምን አላችሁ? እንደምን ሰነበታችሁ? እንደምን ከዚህ ሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው በዚህ በተቀደሰ ስፍራ የሰበሰበን የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነ ይሁን። እንግዲህ ባለፈው ሳምንት ነገረ ማርያምን ጀምረን ነበር አይደል? ምን ላይ ነው ያቆምነው? እመቤታችን የቅድስት ድንግል ማርያም የዘር ሐረግ ወደዛ ከመግባታችን በፊት የቤት ስራ ሰጥቻችሁ ነበር አይደል? ረሳችሁት? እመቤታችን የቅድስት ድንግል ማርያም የስሟን ትርጓሜ ብዬ አንድ ሰው እንደውም አብራርቶልን ነበር አይደል? ያን እናንተ ደግሞ አሳይመንት ሰርታችሁ ነው ብያችሁ ነበር። ስለዚህ ለሚቀጥለው ሳምንት እናድርገው አይደል? እሺ፣ ይዛችሁ ስትመጡ ስማችሁን፣ ክፍላችሁን እና የምንማረው የትምህርት ርዕስ ነገረ ማርያም አይደል? እሱን ከዛ በኋላ በሚነበብ ጽሁፍ በደንብ አድርጋችሁ ሰርታችሁ ታመጣላችሁ ማለት ነው። ቢያንስ 5 ማርክ ይዛል ማለት ነው። የእመቤታችን የቅድስት ድንግል ማርያም ስሞች ትርጓሜ ማለት ነው። አሁን ግልጽ ነው። ንቦቹን አትሽሿቸው። ወዲያ ወዲህ የምትንቀሳቀሱ ከሆነ እናንተው አካባቢ ነው የሚያንዣብቡት ማለት ነው። ስለዚህ ዝም ብላችሁ ቁጭ በሉ። አሁን ትምህርታችንን እንቀጥላለን። ባለፈው ያነሳናቸውን የሚያስታውሰኝ እስቲ የሚያስታውሰኝ ያው በትምህርታችን እንግዲህ የክፍል ተሳትፎ ያስፈልጋል ብለናል አይደል? አንዱ ይሄ ነው። የባለፈው ሳምንት የተማርነውን ነገር ሁላችንም በጋራ እየከለስን አዳዲሶቹን ደግሞ እየጀመርን እንደዚህ እያስቀጠልን እንሄዳለን ማለት ነው። የለም ማርያም የሚለውን የስም ትርጓሜ አይተን ነበር አይደል? እመቤታችን ሳይሆን የስያሜ ማርያም የሚለውን ስያሜ ትርጉም ተምረን ነበር። ምን ማለት ነው? የባህር ጠብታ ወይ ደግሞ የውሃ ጠብታ ማለት ነው። እሺ እሺ ታዲያ ተሰማለ። እሺ እሺ የተማርነው ማለት ነው። የመጀመሪያ ያየነው የማንን ነበረ? የሙሴ እህት ማርያምን። ከሙሴ እህት ማርያም የህይወት ታሪክ ተነስተን ቤተሰቦቿ ማርያም የሚለው ወይ ደግሞ ሚር ከሚለው ቃል ተነስተው መራራ ማለት እንደሆነ ያም ደግሞ ምንድነው ወገኖቿ ህዝበ እስራኤል በስደት ምክንያት ወደ ግብጽ በሄዱበት ሰዓት ለ430 ዘመን መከራን ስላሳለፉ ያ ህይወታቸው ደግሞ በጣም መራር ስለነበረ ያንን ለማስተዋስ ማርያም ብሏታል። እዛውም ማርያም ማለት መራር ማለት ነው። ይሄ እንግዲህ የስሙ ትርጓሜ ነው። የእመቤታችን ትርጓሜ ደግሞ ምን በሉ ብያችኋለሁ? የሥራ ሰርታችሁ ነው ብያችሁ ነበር። እሺ ሌላ ወንዶች ማርያም በሚለው ስም ስንት ሰዎች ተጠርቶበታል ብለናል? 8 እነማን?
ወበዞች አሁን በሚቀጥለው ምንድነው የምፈልገው በቃላችሁ እንድትነግሩኝ ነው የምፈልገው። እሺ ለምን የእመቤታችንን ትምህርት ወይ ደግሞ ነገረ ማርያምን የምንማርበት ምክንያት ኮርስ ስለሚሰጠን ያንን ኮርስ ስናጠናቅቅ ፈተና ተፈትነን ለማለፍና ለመውደቅ አይደለም አይደል? ለምን ባለፈው እናንተም እንዳላችሁ በትምህርቱም እንደተጠቃቀስ ነው ከእመቤታችን ከቅድስት ድንግል ማርያም ሕይወት መማር ስላለብን አይደለም? እንግዲህ ከስር ከመሰረቱ ማርያም የሚለውን ስም እየፈታን ከዛ ደግሞ የቤተ ክርስቲያን ሊቃውንቶች ያስተማሩንን የነገሩንን በመጽሐፍ ደግሞ ጽፈው ያስቀመጡልንን ነገር እያወቅን እየተማርን እናደርጋለን ማለት ነው። አንደኛ ራሳችንን እንገነዘባለን። ከዛ ባሻገር ደግሞ ምንም እንኳን እነሱ የኛ አላማ ባይሆኑም ብዙ መናፍቃኖች ምን ይላሉ? የተለያየ ትርጓሜ ይሰጣሉ አይደል? ስለዚህ እኛ ደግሞ በዛን ሰዓት ዝም ብለን መብሰክሰክ መናደድ አልሆንልህ ሲል እነዛን ሰዎች መሳደብ ሳይሆን የምናውቀውን ነገር ምን እናደርጋለን ማለት ነው። ለነሱ ምላሽ እንሰጣለን። ከዛ ባሻገር ደግሞ ከኛ በታች ልጆች አሉ አይደል? እነዛ ማን ነው የሚያስተምረው ማለት ነው? እናንተ ታስተምራላችሁ፣ እህት ወንድሞቻችሁ፣ ጓደኞቻችሁ። ከዚህም ደግሞ ስትመለሱ በመንገድም በቤትም የሚጠይቋችሁ ሰዎች አሉ አይደል? ስለዚህ እመቤታችን ቅድስት ድንግል ማርያምን መውደድ ብቻ ሳይሆን ስሟ መጥራት ብቻ ሳይሆን ምን ማድረግ አለብን ማለት ነው? ስለሷ ታሪኮች ማወቅ ይጠበቅብናል ማለት ነው። ባለፈው እንደነገርኳችሁ ታምረ ማርያም መቅድሙ ላይ ሁሌ እሁድ ከቅዳሴ በኋላ የሚነበበው እመቤታችን ነገር ማንንም ቢሰማ ቀላል አይምሰለው የከበረ ገናና ነው እንጂ። ያ ማለት ምንድነው? እንደ ሌሎች ሴቶች ታሪክ አይደለም። እመቤታችን የቅድስት ድንግል ማርያም ስሟ በሚነሳበት ቦታ ሁላ ማን አለ ማለት ነው? ልጇ አለ አይደል? ታምሯን የሰማ ጸበል ጸዲቅ ያደረገ በስሟ የተማጸነ ሁላ ምን ያገኛል ማለት ነው? በረከትን፣ ረድኤትን፣ ምልጃን ያገኛል። ስለዚህ የምንማረው የሰማነውን ነገር በውስጣችን አስገብተን በዛ በሰማነው ልክ ደግሞ እንጠቀም ስለሆነ ለወደፊቱ ስንጠየቅ በደንብ አድርገን እንመልሳለን ማለት ነው። ሌላው የእመቤታችን የቅድስት ድንግል ማርያም የመጠሪያ ስሞችን አንስተናል አይደል? ምን ነበረ? ልደታ፣ ባታ ማርያም፣ ኪዳነ ምሕረት፣ እሺ፣ ሳሊተ ምሕረት፣ የብርሃን እናት፣ የመላእክት እህት፣ እመብዙኃን። ይሄ ሁላ ምንድነው? እመቤታችን የቅድስት ድንግል ማርያም መጠሪያ ነው ማለት ነው። ሊቃውንት አባቶቻችን ደግሞ ይሄ አልበቃ ብሏቸው ማርያም የሚለውን የስሟን ትርጓሜ በሆሄ ደግሞ ምን ብሎታል? ተንትነው አስቀምጠዋል። ማለት ምን ማለት ነው? ማህደረ መለኮት ረ ያ ም ባንድ ላይ መልሷ ምሳል በመስጋድ በመሰስሪ ኃጢአት ለሚሰግዱላት ለሚያከብሯት ኃጢአትን ታስተሰርያለች ማለት ነው። እንግዲህ ወደ ዛሬ ትምህርታችን ስንገባ እመቤታችን የቅድስት ድንግል ማርያም የዘር ሐረግን እንመለከታለን። እንግዲህ መጽሐፍ ቅዱስ ላይ ስለ እመቤታችን ስለ ቅድስት ድንግል ማርያም ብዙ ቦታ የተነገረ ነገር የለም አይደል? ይልቁንም ደግሞ ስለ ዘር ሐረጓ አይናገርም። ያ ማለት እመቤታችን ቅድስት ድንግል ማርያም ታሪክ የላትም ማለት አይደለም፣ ወይ ደግሞ ስለ እሷ የምንናገረው ነገር የለንም ማለት አይደለም። ብዙዎች ምንድነው የሚሉት? መጽሐፍ ቅዱስ ላይ ጥቅሱን አሳየኝ ይላሉ አይደል? ሁሉ ነገር በመጽሐፍ ቅዱስ ተጠቅሷል? አልተጠቀሰም። የምንቀበለው መጽሐፍ ቅዱስን ነው። ለዛውም ደግሞ 66ቱን ይላሉ። ከዛ ውጪ የተጠቀሱ በጣም ብዙ ሊጠቅሙን የሚችሉ ነገሮች መጽሐፍ ቅዱስ ላይ የሉ።
የሉም ማለት ግን እነዛ ነገሮች አይነሱም ማለት አይደለም። የኛ ቤተክርስቲያን ደግሞ ሁሉ ነገሩ የተሟላላት ስንዱ እመቤት ስለሆነች የእመቤታችንንም ሆነ የሌሎች ታሪኮችን ሁሉ ጽፋ ደጉሳ በመጻሕፍት አሉ። እነዛ ምን ብለን እንቀበላቸዋለን? አዋልድ መጻሕፍት ብለን። ስለዚህ የእመቤታችን የቅድስት ድንግል ማርያምን የዘር ሐረግ ወይ ደግሞ የት መጣ የሚለውን ታሪኳን እኛ በቤተክርስቲያናችን መጽሐፍ ላይ እናገኛለን። ከዛም ባሻገር ደግሞ በቃል አባቶቻችን ያስተምሩናል አይደል? በተለያየ መንገድ ደግሞ እኛ ጋር እንዲደርስ ያደረጉበት መንገድ አለ። አሁን ዛሬ ላይ ምንድነው የሚደረገው? አሁን የኔ ድምጽ ይቀርጻል አይደል? ከተፈለገ ቪዲዮም ይቀርጻል አይደል? ድምጼን ደግሞ ወደ ጽሁፍ የሚቀይር ቴክኖሎጂ አለ አይደል? በእንደዚህ እየተደረገ የተለያዩ መዛግብቶች ይቀመጡና ለቀጣይ ትውልድ ይተላለፋሉ። እነሱም በእነሱ ዘመን እንኳን እንደዚህ የተራቀቀ ቴክኖሎጂ ባይኖር በጣም ብዙ የሚባለው አሁን እኛ ልናረከ የምንችለው በላይ ያለውን አቅማቸውን ተጠቅመው እኛ ጋር አድርሰዋል። እንግዲህ በዛ አስተምሮ መሰረት በቤታችን ቅድስት ድንግል ማርያም ከአዳም ጀምሮ እስከ ኢያቄምና ሐና ድረስ ያለውን ነገር እንመለከታለን። ከአዳም ልጆች በሴት በኩል ይጀምራል። መጻፍ ትችላላችሁ። ከአዳም ጀምሮ እስከ ኢያቄምና ሐና ብለናል አይደል? የዘር ሐረጓን ስንመለከት ከአዳም ልጆች በሴት በኩል የዘር ሐረጓ ግንኙነት አለው ማለት ነው። ከአዳም ልጆች በሴት በኩል ከኖህ ልጆች በሴም በኩል ከኖህ ልጆች በሴም በኩል ከአብርሃም ልጆች በይስሐቅ በኩል ከያዕቆብ ልጆች በይሁዳና በሌዊ በኩል ከያዕቆብ ልጆች በይሁዳና በሌዊ በኩል ከዳዊት ልጆች በሰለሞን በኩል ከዳዊት ልጆች በሰለሞን በኩል በተመረጡና በተቀደሱ አባቶችና እናቶች በኩል በጥበብ እግዚአብሔር ስትወርድ ከመጣች በኋላ አሁን አንዳንዶቹን ሁሉንም ላንጽፎ እንችላለን። ሐሳቡን ያዙትና እናንተ በሚመቻችሁ ማስቀመጥ ትችላላችሁ። ኖቱም ደግሞ ምናልባት እግዚአብሔር ከረዳን እንዲደርሳችሁ እናደርጋለን ማለት ነው። ከዳዊት ልጆች በሰለሞን በኩል በተመረጡና በተቀደሱ አባቶችና እናቶች በኩል በጥበብ እግዚአብሔር ስትወርድ ከመጣች በኋላ ከቤተ ሌዊ ከነገደ አሮን ከካህናቱ ወገን ከቤተ ሌዊ ከነገደ አሮን ከካህናቱ ወገን ከሆነች ከቅድስት ሐና በእናቷ በኩል በማን ነገድ ነች ማለት ነው? ከካህናቶች ወገን ናት ማለት ነው። ከነገደ ይሁዳ ከነገስታቱ ወገን ከሆነው ከነገደ ይሁዳ ከነገስታቱ ወገን ከሆነው ከቅዱስ ኢያቄም ከቅዱስ ኢያቄም እንደምትወለድ ፈቃደ እግዚአብሔር ነበረ ማለት ነው። ያ ማለት ምንድነው? በእናቷ በኩል ከካህናት ወገን በአባቷ በኢያቄም ወገን ደግሞ ከነገስታት ወገን ነበረች። እንግዲህ ፈቃደ እግዚአብሔር ሆኖ ከነሱ እንድትወለድ አምላካችን ፈቅዷል ማለት ነው። እንግዲህ የዘር ሐረጓን እንዲህ ከተለያዩ ነገዶች ያነሳን ከተመለከትን በቤታችን ቅድስት ድንግል ማርያም ምንም እንኳን ከሰው ወገን የመጣች ከአዳም ጀምሮ እስከ ሐናና ኢያቄም ድረስ ያለውን እንደዚህ ብንመለከትም በአዳማዊ ግብር እነሱ በመበደላቸው ምክንያት ለአባታችን ለአዳምም እግዚአብሔር የሰጠው መቅጫ ቅጣት አለ። ለእናታችን ለሔዋንም እንደዚሁ የተቀጣችው ቅጣት አለ። በዛ የተነሳ ለ5500 ዘመን ያህል ይኖሩ የነበሩት ፍጥረታት በጠቅላላ በጥንተ አብሶ
ጥንተ አብሶ የነበረባቸው ነበሩ። ያም ማለት ምንድነው? ከእናታችን ከሔዋን ሲወርድ ሲዋረድ የመጣው ማለት ነው። እመቤታችን ግን ከአዳማዊ በደል ንጹህ ስለሆነች ያ መርገም ያሌለባት እግዚአብሔር አምላክም የሰው ልጅ ለማዳን ከሰማይ ሆኖ በሚመለከትበት ሰዓት ከፍጥረቱ ንጹህ ሆኖ ያገኛት ማን ነው? ድንግል ማርያምን ነው። አንዳንዶች በስተት ምንድነው የሚሉት? እግዚአብሔር በሷ ማደር ስለፈለገ አነጻት እንጂ በራሷ ፈቃድ አይደለም የሚሉ አሉ። የኛ ቤተክርስቲያን ግን እንደዛ ብላ ታስተምራለች። እመቤታችን ቅድስት ድንግል ማርያም ታሪኳን እንደምናውቀው እናትና አባቷ ምን ነበሩ? መካን ነበሩ አይደል? 70 እና 80 ዓመትም እስከሚሆናቸው ድረስ ልጅ አልነበራቸውም። በዚህ አዝነው ተክዘው እግዚአብሔርን ሁሌ በጸሎት ይለምኑት ነበር። ከጸሎታቸውም ባሻገር ምን ነበራቸው? ለእግዚአብሔር ቃል የገቡት ስለት ነበራቸው። ወንድ ልጅ ከሰጠን ቤተ እግዚአብሔርን እንዲያገለግል፣ ሴት ልጅም ከሰጠን ደግሞ ቤተ መቅደስ ገብታ እግዚአብሔርን ማገልገል ባትችልም ለቤተ ክርስቲያን መጋረጃውን፣ ምንጣፉን፣ ሁሉን ነገር እንድታዘጋጅ ለአገልጋዮቹም ለካህናት የሚያስፈልጉትን ልብሶች ፈትላ ሸምና እንድታለብሳቸው እንዲህ አይነት ቃል ኪዳን ገብተው ነበር። ከዛ በኋላ 3 ዓመት ሲሆናት ወዴት አመጧት? ወደ ቤተ መቅደስ። በቤተ መቅደስ በንጽህናና በቅድስና ስንት ዓመት ኖረች? 12 ዓመት። አንድ ላይ ስንት ይሆናል? 15 ዓመት። እንግዲህ አሁን በዚህ እድሜ ላይ ያላችሁ በዚህ ዘመን የተወለዳችሁ ልጆች የናንተ ሆርሞንና ቀድሞ የነበሩት እናቶች እህቶቻችን ሆርሞን የተለያየ ነው። አሁን እናንተ ለአቅመ ሔዋን መድረሳችሁን የሚገልጡ ብዙ ምልክቶች ቀድሞ ይታያሉ አይደል? እናቶቻችን በፊት ፔሪድ የሚያዩት በጣም ዘግይተው ነበር። አሁን እናንተ 13ም 14ም 15ም ይታያል አይደል? ያኔ እንደዛ አይነት ስጋት ስለገባቸው ቤተ መቅደስ ደግሞ ምን መሆን አለበት? በንጽህና የሚኖርበት ስለሆነ ፈርተውና ሰግተው እመቤታችን እንድትወጣ አድርገዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ መልአኩ ቅዱስ ገብርኤልን ልኮ ያበሰራት መቼ ነው? በስድስተኛው ገብርኤል መልአክ የሚለው ነው። 15 ዓመት ሲሞላት ነው አይደል? እስከዛ ሰዓት በምን አኳን ነበር እመቤታችን የኖረችው? በቤተ መቅደስ በንጽህና አይደል? ስለዚህ እግዚአብሔር የመረጣትን ብትሆን የሷ አስተዋጽኦ ለንጽህናው ምን አለው ማለት ነው? ትልቅ ሚና ይጫወታል። ስለዚህ በአዳም በኩል የመጣው መርገም ወይ በእናታችን በሔዋን በኩል የመጣው መርገም ወይ ደግሞ ጥንተ አብሶ የአዳማዊ በደልና መርገም እመቤታችንን አላገኛትም ማለት ነው። እንግዲህ ይሄንን ካልን ነገረ ማርያም በነገረ ድህነት ውስጥ ከዚህ ፊት ባለው ሳትማሩ አትቀሩ አይደል? አልተማራችሁ? ነገረ ድህነትን አልተማራችሁ? ኦኬ። እዛ ውስጥ በሰፊው እንትን ይላል። እመቤታችን በነገረ ማርያም የሚለው ትምህርት በነገረ ድህነት ውስጥ ከፍተኛ ድርሻ ያለው ትምህርት ሲሆን የእመቤታችን ቅድስት ድንግል ማርያም በሰው ልጅ የመዳን ጉዳይ ላይ ያላት ድርሻ ቀላል የሚባል አይደለም። አስቀድሞ በበደሉና ከገነት በተባረሩ ጊዜ እግዚአብሔር አምላክ ለአዳም ምን ብሎ ቃል የገባው? ከልጅ ልጅ ተወልጄ አድንሃለሁ። ይህ የተስፋ ቃል ሲነገራቸው ጀምሮ የሰው ልጆች ምን ሆነዋል ማለት ነው? ለመዳናቸው ትልቅ ተስፋ ነበረች። መልአኩ ቅዱስ ገብርኤል ከእግዚአብሔር ተልኮ ሊያበስራት በቤተ መቅደስ በመጣበት ሰዓት በንጽህናና በቅድስና ኖራ ባትገኝ ኖሮ እንደሷ ንጹህ የሆነ ስለማይገኝ ምን ሊሆን ነው ማለት ነው? መዳን ሊስተጓጎል ነው ማለት ነው። ያ ማለት በሰውኛ ብቻ ሳይሆን በእግዚአብሔርም ቸርነት ጭምር ያ ነገር እንደሆነ
ያመለክተናል ማለት ነው። እንግዲህ ነገረ ማርያምን በነገረ ድህነት ውስጥ ትልቅ ድርሻ አለው ስንል ቅድም ያነሳናት የሙሴ እህት ማርያም ብለናል አይደል? ልክ እንደዛው ደግሞ ሙሴ በእስራኤላውያኖች መዳን ውስጥ ትልቅ ድርሻ ነበር አይደል? ከግብጽ ባርነት ነፃ ያወጣቸው እየመራቸው ወደ ሀገራቸው ወደ ከነዓን እንዲሄዱ ያደረጋቸው ማን ነው? ሙሴ ነው። ለእስራኤላውያን መዳን ማን ድርሻ አለው? ሙሴ ትልቅ ድርሻ አለው። ሰለስቱ ደቂቅ ለጣዖት አንሰግድም ብለው ወደ እሳት በተጣሉበት ሰዓት ለመዳናቸው ማን ድርሻ አለው? ቅዱስ ገብርኤል ሄዶ ከእሳት ውስጥ እንዲወጡ አድርጓቸዋል አይደል? ለሰለስቱ ደቂቅ መዳን በድህነታቸው ውስጥ ማን ድርሻ አለው? ቅዱስ ገብርኤል ድርሻ አለው። ንዕማንን ታውቁታላችሁ አይደል? እሱ በለምጽ ተመቶ ነበር አይደል? ከለምጹ እንዲነጻ ያደረገው ማን ነው? ነብዩ ኤልሳ ነው። ከለምጹ እንዲነጻ ንዕማን ማን ድርሻ አለው? ኤልሳ ድርሻ አለው። እንግዲህ እነዚህ ነገሮች ሁሉ ስንመለከት እንደገና ደግሞ ነብዩ ኢሳይያስ ነብይ ነበር። እግዚአብሔር ላይ አምጾ አልታዘዝም ብሎ መጨረሻ ላይ ግን እግዚአብሔር ድጋሚ ድሉን ሲሰጠው ከለምጹ ነፃ ሆኖ እንደገና ለእግዚአብሔር መልእክተኛ ሆኖ መጥቷል። ለሱ ከለምጽ መንጻት ሱራፊ የሚባለው መልአክ ምን ሆኗል? ድርሻ ነበር አይደል? እነዚህ ነገሮች ሁሉ እንግዲህ ከመጀመሪያ ጀምረን ያየናቸው ድህነቶች ውስጥ ባለ ድርሻ አካላቶች አሉ። እመቤታችን ቅድስት ድንግል ማርያም ደግሞ በነገረ ድህነት ውስጥ ድርሻ አላት ስንል እንደዚህ ብቻ አይደለም፣ ከዚህ ሁላ በላይ ነው። እነዚህ የጠቀስናቸው ሙሴ፣ ቅዱስ ገብርኤል፣ ኤልሳ እና ሱራፊ ድርሻ አላቸው ብለን አፋችንን ሞልተን ከተናገርን የእመቤታችን ድርሻ ደግሞ ምን ያህል ሊሆን ይችላል? በጣም ትልቅ ነው አይደል? ስለዚህ እመቤታችን ቅድስት ድንግል ማርያም በነገረ ድህነት ውስጥ ትልቅ ድርሻ አላት ማለት ነው። እንግዲህ አዳም ሲበድል ከገነት እንደተባረረ ሁላችንም እናውቃለን። በመጽሐፍም ተጽፎ ተቀምጦ እናውቃለን አይደል? አሁን እኛም ምንድን ነው የምንለው? ሔዋን ያቺን ዕፀ በለስ ባትበላ ኖሮ ከዛም በኋላ ደግሞ ለአዳም ባሰጠው ኖሮ ከገነት አንወጣም ነበረ ብለን እናገራለን አይደል? ያው የኛ በደል እንዳለ ሆኖ እዛው ተሸፍኖ ይብሰልና ይሄን ታሪክ ሌሎች መናፍቃንም ያነሱታል። አያነሱትም? እንግዲህ ለመሳሳታችን፣ ለመውደቃችን፣ ከገነት ለመባረራችን ሔዋንን ይሄን ያህል ሁሉም ሰው የሚያነሳት ከሆነ ከመሳሳት መዳን ይበልጣል አይደል? በነገረ ድህነት ውስጥ ያለችውን እመቤታችንን ለምን አያነሷት? ለምን አያነሷት? የተሳሳተን ሰው፣ የበደለን ሰው፣ ከእግዚአብሔር ጋር የተለያየን ሰው ለዛውም ለ5500 ያህል በፍርድ በዛ በሲኦል ውስጥ ያቆየን ሰው ካነሳ ነው ደጋግመን ታሪኩን የምናወሳ ከሆነ ያዳነን ሰው ማንሳት ክፋት አለው የለውም አይደል? ምኑ ጋር ነው ማለት ነው ችግሩ? ያሳሰብ ችግር። በጠላትነት እንደሚነሱባት መጽሐፍ ይናገራል አይደል? ስለዚህ ከጠላቶቿ መካከል አንዱ እነሱ ናቸው ማለት ነው። አሁን እነሱ የኛ ጉዳዮች አይደሉምና የራሳችንን ጉዳይ እናወራለን። እንግዲህ እመቤታችን ቅድስት ድንግል ማርያም አባቶቻችን እንደሚያስተምሩን የነቢያት ትንቢት ማረፊያ፣ የሐዋርያት ስብከት ዋሻ፣ የሊቃውንተ ቤተ ክርስቲያን ሚስጥር ነገረ ማርያም ናት ይላሉ። ለነዚህ ለአባቶቻችን ለቅዱሳኑ ለሊቃውንቱ እንዲህ ከሆነች ለኛስ ለኛ ላይ ኃጢአተኞቹ ለበደለኞቹ ደግሞ የበለጠ ነች ማለት ነው አይደለም? ስለዚህ ስለ እመቤታችን ስለ ቅድስት ድንግል ማርያም መነጋገር መማር ግድ ይለናል። እንግዲህ ያለ ነገረ ማርያም ክርስቶስን ማንሳት በፍጹም
የሚታሰብ ጉዳይ አይደለም። ክርስቶስ የሚለውን አማኑኤል የሚለውን ኢየሱስ የሚለውን ስም ከየት ነው የመጣው? በስጋ ማርያም ከተገለጠ በኋላ ነው አይደል? ታዲያ ኢየሱስ ክርስቶስን አማኑኤልን እያልን እያነሳ ነው እመቤታችንን አለማንሳት ይቻላል? አይቻልም። አይደለም አለማንሳት፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመነ ስጋዌ በዱኩማስ ቤት ለሰርግ ተጋብዞ ነበር አይደል? ያኔ ብቻውን ሄዷል አይደለም አይደል? እናቱን ይዞ ሄዷል፣ ደቀ መዛሙርቱን ይዞ ሄዷል አይደለም? ስለዚህ እሱ እንኳን አራያ ሆኖ የሚያስተምረን ምንድነው? እሱ ባለበት እሷ አለች። የሱን ስም ባነሳን ቁጥር የሷን እናነሳለን። ያለ ነገረ ማርያም ደግሞ ስለ ክርስቶስም መናገር አይቻልም። ለምን? ክርስቶስ የሚለውን ስያሜ፣ አማኑኤል የሚለውን ስያሜ፣ ኢየሱስ የሚለውን ስም ያገኘው መቼ ነው? የሷን ስጋ፣ የሷን ደም፣ የሷን አጥንት ከነሳ በኋላ ነው። ስለዚህ ያለሷ ስለ ክርስቶስ መናገር አይቻልም። ስለ እመቤታችን ስለ ቅድስት ድንግል ማርያም የሚነገረው ማንኛውም ክርስቶስን ይነካዋል ማለት ነው። ከዚህ በፊት ባለው መርሃ ግብራችን የባለፈው ሳምንት እመቤታችን ቅድስት ድንግል ማርያም የምትጠራባቸውን ስሞች ብለን ነበር አይደል? ኪዳነ ምሕረት ስንል ምንድነው? ከልጇ ከወዳጇ ከኢየሱስ ክርስቶስ ዘንድ ቃል ኪዳን የተቀበለችበት ስለሆነ ኪዳነ ምሕረት ብለናል። እኔ የዓለም ብርሃን ነኝ ብሎ በተናገረው ቃሉ ምን ብለናታል? እመብርሃን ብለናታል። የብርሃን እናት ብለናታል አይደል? ኢየሱስ ክርስቶስ አምላክ ነው ብለን ከተናገርን ካመንን የአምላክ እናት ወላዲተ አምላክ ብለን ልንጠራት ግድ ይለናል ማለት ነው። ከዝም ብለን ስለምንወዳት ብቻ ከመሬት ተነስተን የምንጠራት ፍቅር ሳይሆን አራያ የሆነ ማን ነው ማለት ነው? እሱ ራሱ ነው። እንግዲህ የእግዚአብሔር ወልድን የማዳን ስራ በምንናገርበት ጊዜ እመቤታችንን ወደ ጎን መተው አይቻልም። ምክንያቱም ወልዳ ያሳደገች፣ አዝላ የተሰደደች አይደለችም? በማስተማር ጊዜ ከሀገር ወደ ሀገር በሚንቀሳቀስበት ሰዓት አብራው ነበረች አይደል? መቼስ የማዳኑ ስራ ውስጥ የሱ ፈቃድ፣ የአባቱ ፈቃድ፣ የመንፈስ ቅዱስ ፈቃድ አለ አይደለም? ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን ዘመነ ጽጌ እንደመሆኑ መጠን እመቤታችን ይዛው ተሰዳ ነበር አይደለ? ምን ለማድረግ? ልጇን ለማዳን አይደል? ያ ለምንድን ነው የገባው ቃል አለ 5500 ዘመን። እሷ መቼ ነው የመጣችው? ዓለም ለመዳን 15 ዓመት ሲቀረው አይደል የተወለደችው? ከዛ በኋላ እሱን ወልዳ አሳድጋ ያ ዘመኑ ሲፈጸም ምን ማድረግ አለባት? ተሰቅሎ ይሞታል። ከዛ በፊት ያ ነገር እንዳይፈጸም ምን አድርገዋለች? ልጇን ይዛ ተሰዳለች። በጣም የሚገርመው እንግዲህ አምላክን እንደምትወልድ መልአኩ ቅዱስ ገብርኤል አሳምኗት እንደ ቃልህ ይደረግልኝ ብላ ጽንሱ በማህፀኗ አድሯል። አምላክን እንደወለደች ታውቃለች። አምላክን ታቀፈች ታውቃለች። አምላክን ሊገለው ፈርዖን እያሰደደው እንደሆነ ታውቃለች አይደል? ያኔ እኮ አንተ እኮ አምላክ ነህ፣ በኃይልህ በጥበብህ በቸርነትህ ማዳን ትችላለህ፣ እሱንም ማጥፋት ትችላለህ ብላ እኮ ቁጭ አላለች። የትህትናዋ ብዛት ምንድን ነው ያደረገችው? ተሰዳለች። ለምን? የእግዚአብሔር ማዳን ከሰዓቱ ፈቅ ስለማይል ማለት ነው። አይሁዶች ሊገሉት ሲፈልጉስ ሸሽቷቸዋል? አልሸሻቸውም። ለምን? ቀኑ ስለደረሰ። ያቺ ቀን አታልፍም። አምላክነቱን ደግሞ በምን አሳይቶናል? ሞትን ድል አድርጎ በሶስተኛው ቀን ተነስቷል። በዛ በተለሰነ መቃብር ውስጥ በነበረበት ሰዓት መግነዝ ፍቱልኝ፣ መቃብሩን ክፈቱልኝ ሳይል ደግሞ ተነስቷል። ስለዚህ ይህን ሁላ የእግዚአብሔርን ማዳን ስናነሳ ማናለች? እመቤታችን ቅድስት ድንግል ማርያም አለች ማለት ነው።
እንግዲህ ጌታ እግዚአብሔር እመቤታችን ቅድስት ድንግል ማርያምን እናት አድርጎ ሲመርጣት ታላቅ ስራንም አድርጎላታል አይደል? እሷም በሉቃስ ወንጌል ምዕራፍ 1 ቁጥር 46 ላይ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ታላቅ ስራን ሰርቶልኛልና ስሙም ቅዱስ ነው ብላ ተናግራለች አይደል? እስቲ የተደረገላትን ታላቅ ስራ እናስብ። ምንድነው የተደረገላት? ታላቅ ስራ የምንለው ምንድነው? ከትውልዱ የተለየ ከሴቶች የተለየ እሷ መርጦ ያደረጋቸው ነገሮች አሉ አይደል? አንደኛው ምንድነው? ሴቶች በጥንት አብሶ ሲቸገሩ ወይ ደግሞ በአዳማዊ መርገምና በደል መከራ ሲሰቃዩ እሷ ከዛ ሁሉ ንጹህ ነች። እግዚአብሔር አምላክ ይሄን አድርጎላታል። ባለፈው ስለ እመቤታችን ስንናገርና ከዚህ ትምህርት ምንድነው የምትጠብቁት ስላችሁ ከእመቤታችን ንጽህናና ድንግልና የምንወስደው ትምህርት አለን። ከእመቤታችን ትህትናዋን እንማራለን ብለናል አይደል? ሴቶች ምንም እንኳን በስጋ ንጹህ ቢሆኑ ድንግል ቢሆኑ ከምን አይቻልም ብለናል? ከሐሳብ ንጹህ መሆን አይቻልም። ይህንም ደግሞ በምሳሌ አንስተን ተነጋግረን ነበር። ስለዚህ ከሐልዮ ከነቢብ ከገቢር ኃጢአት ነፃ አድርጓት። ለምን? ለሰው የማይቻል ለእግዚአብሔር ይቻለዋልና ማለት ነው። ከዛ ባሻገር ቅድም እንዳልኳችሁ እድሜዋ 15 ዓመት ሲሞላው ከቤተ መቅደስ እንድትወጣ ያደረጉት ምንድነው? በሴቶች ልማድ ነበር። እመቤታችን ቅድስት ድንግል ማርያም ግን ልማድ እንስት አልነበረባትም። ከዛ ነፃ አድርጓታል። ከሁሉ በጣም የሚደንቀው ዓለምን የፈጠረ ሰማይና ምድርን የዘረጋ ይህን ሁሉ የፈጠረ አምላክ ምን ሆነ? በአጭር ቁመት በጠባብ ደረት በማህፀኗ ለ9 ወር ከ5 ቀን ተወስኗል። ይሄ ሁሉ ምንድነው ማለት ነው? እግዚአብሔር አምላክ ለሷ ከሰራላቸው በጣም ድንቅ ስራዎች መካከል ታላቅ ስራ ብለን የምንጠቅሳቸው ናቸው ማለት ነው። እንግዲህ እንደ መግቢያ ያህል ይሄን ያህል ከተነጋገርን የመጨረሻ ልናነሳው የምንችለው ነገር ምንድነው? እየጠቀስን መተናል። ግን ያው በደንብ አንድ ሁለት እያለን አውቀነው እንድንሄድ ነገረ ማርያምን መማር ለምን አስፈለገ የሚለውን ነገር እስቲ አብረን እናያለን ማለት ነው። ከኔ ጋር ናችሁ? ነገረ ማርያም መማር ለምን አስፈለገ? ለምንድን ነው የምትማሩት? ወንዶች እሺ፣ እመቤታችንን ታሪክ ለማወቅ ጥሩ። ሌላ እመቤታችን ንጽህናና ቅድስና እኛም እንድንማር ለመረዳት እመቤታችን ቅድስት ድንግል ማርያም የተሰራቻቸው ተአምራቶች እና ገድላቶች ለመረዳት። እሺ ለእመቤታችን በቅድስት ድንግል ማርያም ቃል ኪዳን እንድንድን ለምን ስለሷ የተነገረውን ነገር የሰማ ሁላ ምን ያለው ማለት ነው? ቃል ኪዳን ስለተሰጠው በበረከት ስለሚገኝ ማለት ነው። እሺ ሌላ ይበቃናል። እንግዲህ አንዳንድ ነጥቦችን አነሳላችኋለሁ። ቅድም እንዳልኳችሁ ነው እመቤታችን ቅድስት ድንግል ማርያም ማለት አብ የመረጣትን ወልድ እናቱ ያደረጋትን መለኮት ሆኖ ሳለ የታዘዛትን ሰው አይደለም መለኮት። አሁን እኛ ለእመቤታችን እንገዛለን፣ የጸጋ ስግደት እንሰግድላታለን፣ እንወዳታለን፣ እንደዚህ እንላለን። የኛ አይገርም። እንዴት ለእመቤታችን ትሰግዳላችሁ ይላሉ። እኛ አምልኮ ስግደት አይደለም፣ የጸጋ ስግደት ነው የምንሰግደው አይደል? በትህትና አባቶቻችን እኛም ሰዎችን ሰላም ስንል ምን እናደርጋለን? ዝቅ እንላለን አይደል? ይሄ አምልኮ ስግደት ነው ማለት ነው። ያን ሰው እያመለክን ነው አይደለም።
እመቤታችን ግን እነሱ እንደሚሉት ብለን ባንል እንኳን ከፍጥረቱ ሁሉ በላይ ከፈጣሪ በታች ነው። ስለዚህ ክብር ይገባታል ማለት ነው እና ሰው ሳይሆን መለኮት የታዘዘላት መለኮትን የወለደች ከስጋዋ ስጋ ነስቶ መለኮት የተዋሃዳት እንደ ሰው ጡቷን አጥብታ ያሳደገችው በማጸኗ የወሰነችው አቅፋ አዝላ በጀርባዋ ማለት ነው እንደ ሕፃን ልጅ ቀስ በቀስ ብሎ አምላክ ያደገባት ለሰው ልጆችም ደግሞ መዳን ምክንያት ድህን የሆነች እመቤታችን ስለሆነች ስለዚች ክብርት ስለሆነች ቅድስት ስለሆነች እናታችን ስለ ድንግል ማርያም መማር መሻት ያን ያህል ከባድ የሚሆን ነገር አይደለም። አሁን የምታደንቁት ኳስ ተጫዋች ይኖራል አይደል? የለም አለ አይደል? ስለሱ ያንን የምታደንቁትን ሰው ሜዳ ላይ ብቻ ነው እንዴ? አይደለም አይደል? አንዳንዱ ቲሸርቱ የሱ ማሊያ ገዝቶ ይለብሳል። ጌሞች በሚኖሩበት ሰዓት ለሱ ወግኖ እሱ ቡድን እንደሚያሸንፍ ይወራረዳል አይደል? ገንዘቡን ላውጥቶ ማለት ነው። ሴቶች ደግሞ ወይ ዘፋኝ ወይ ፊልም አክተር ወይ ሞዴሎች ምናምን እንደዚህ የምታደንቁት አለ አይደል? እዛው በዓለም እያለን አንዳንዶቹ እንደውም መኝታ ቤታቸው ክፍል ውስጥ ሊለጥፉት ይችላል። ወንዶች እንደሚያደርጉ አውቃለሁ። የሴቶችን ባላቅ አታርጉ። ያ ምንድነው ማለት ነው? ያንን ሰው እያደነቃችሁ ስለሆነ በዓለም ያለው ለራሱ ሲል የሚራገጠው ሰው እንዲህ ከወደድነውና ካደነቅ ነው ይሄው ታሪኩ እንደዚህ ለመስማት ኳስ ትወዳለህ? አትወዱ? ኳስ የሚያደንቅ እስቲ ከእናንተ ማለት ማንን ታደንቃለህ? የማን ደጋፊ ነው? ይሄ ሜሲ አይደል? አሁን ሜሲን ይወደዋል። የሜሲን ታሪክ ታውቃለህ አይደል? ያ ማለት ሜሲ ሜዳ ውስጥ ነው የሚጫወተው። የሜሲን ታሪክ ግን ከሜዳ ውጭ ያለውን ህይወቱ በደንብ ያውቃል። ምን እያረክ ማለት ነው? ጉግል ታደርጋለህ፣ ከጓደኞች ጋር ትወያያለህ፣ ትጠይቃለህ አይደል? የተጻፉ ነገሮች ካሉ ያነባል። በሚዲያ የተላለፈ ነገር ካለ ስለ ሜሲ ነው ከተባለ ሁላ ቆሞም ቢሆን እንደዚህ ቲቪ ስለሱ ካወራ ቆሞ ሁላ ሊያዳምጥ ይችላል። ጎግል ላይ ገብቶ ስክሮል እያደረገ ያለ ሜሲ ከሆነ ያቆምና ምን ያደርጋል? ያዳምጣል ማለት ነው። ዓለም የዳነባት የአዳም ተስፋ የሆነ 5500 ዘመን በጨለማ ይኖር ህዝብ የነበረ ህዝብ ወደ ብርሃን የመጣበት ከሞት ወደ ህይወት የተሻገርንባት እመቤታችን ደግሞ ስለሷ መስማት ስለሷ ማወቅ የበለጠ ደስ ይላል። ስለዚህ ስለ እመቤታችን መማር ያስፈለገበት ምክንያት ይሄ ነው ማለት ነው። ይሄንን ምን ብለን ጠቅልለዋለን? ስለ ክርስትና በአግባቡ ለመረዳት ስለ እመቤታችን ስለ ቅድስት ድንግል ማርያም እንማራለን ማለት ነው። ማርያም ማለት እንግዲህ አምላክ ሰው አምላክ የሆነባት ነች። ለምን? መለኮት እሷን ተዋህዶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነባት ስለሆነች ማለት ነው። ይህንን በአግባቡ ለመረዳት የአምላክን ስጋ የመልበሱን ነገር ምን ማድረግ አለብን ማለት ነው? በደንብ ማወቅ መረዳት ያስፈልጋል። ያንን ደግሞ ለማወቅ ምን ያስፈልጋል ማለት ነው? ነገረ ማርያም መማር ግድ ይላል ማለት ነው። ነገረ ማርያምን ስንማር ነው ከስምንቱ ማርያሞች ውስጥ አንዷን ነጥለን የአምላክ እናት የሆነችው ያቺን ንጽሕት ያቺን ቅድስት ያቺን ድንግል ስለሷ እየተማማረን ያለ ነው ማለት ነው። ይሄ ምንድነው የሚያመላክተው ማለት ነው? ክርስትናን በአግባቡ እንድንረዳ እንዴት መዳንን እንዳገኘን ከዛ ጨለማ ህይወት ውስጥ ወደ ብርሃን እንዴት እንደወጣን የምንማርበት ነው ማለት ነው። እንግዲህ ስለሷ ካወቅን አምላክ ሲሆነው ስጋዋን ለብሶ ነው ብለን ከተናገርን እንዴት ስጋ ማርያምን ሊለብስ ይቻለ? ወይ ደግሞ
እግዚአብሔር ወልድ ከሶስቱ አካል አንዱ አካል ወደ ምድር መጥቶ ስጋን ተዋህደ ስንል የማንን ስጋ የሚለው ጥያቄ ምን ይመልስልናል ማለት ነው? ነገረ ማርያም ትምህርት ይመልስልናል ማለት ነው። ስጋ ለብሶ ምን አደረገ ጥያቄ የሚመለሰው በምንድን ነው? በነገረ ማርያም ትምህርት ነው ማለት ነው። ለዛ ወሳኝ ነገር ይሄ መሰረቱ ነው ማለት ነው። ለዚህም ነው እንግዲህ ነገረ ማርያምን ከነገረ ድህነት ትምህርታችን ጋር ቀጥታ ግንኙነት አለው፣ ይልቁንም ደግሞ ከፍ ያለ ድርሻ አለው ብለን የምንናገረው። ሁለተኛው ስለ እመቤታችን ስንናገር ያላትን ክብር ያላትን ጸጋ ምን እንላለን ማለት ነው? በደንብ እንድናውቅ ያደርገናል ማለት ነው። ለምን መልአኩ ቅዱስ ገብርኤል ከመላእክት ወገን ምን ብሏታል? ጸጋን የተመላሽ ብሏታል አይደል? ጸጋን የተመላሽ ወይ ደስ ይበልሽ። መጽሐፍ ቅዱስ ላይ ስለ ጸጋ ይናገራል አይደል? አንደኛው የመናገር ጸጋ፣ አንደኛው የመፈወስ፣ አንደኛው የመጸለይ እያለ ይዘረዝራል አይደል? ሰዎች ሁሉ ምንድነው አንዳንድ ጸጋ አላቸው። እመቤታችንስ የጸጋ ግምጃ ቤት ነች። ጸጋን የተመላሽ በምድር ላይ አለ የተባለ ጸጋዎች በጠቅላላ የላትም አላት። ስለዚህ ስለ እመቤታችን ጸጋና ክብር እናውቃለን። ለምን ጸጋን የተሞላች ናትና ማለት ነው። እንግዲህ በምድር ያሉ ቅዱሳን ሰዎች እመቤታችንን አመስግነዋታል አይደል? እነማ እነ ቅድስት ኤልሳቤጥ ማለት ነው። ከመላእክት ወገን የሆኑ ሰማያውያን ደግሞ እነ ቅዱስ ገብርኤልን የመሰሉ እመቤታችንን አመስግነዋታል። መልአኩ ቅዱስ ገብርኤል እንደውም ምንድነው ያላት? ጸጋን የተመላሽ ሆይ ደስ ይበልሽ ብሎ ክብሯን በሚመጥን መልኩ አመስግኗታል። ስለዚህ ለዛ ያገለግለናል ማለት ነው። እንግዲህ ጸጋን የተመላሽ ሆይ ስንል ከፍጡራን ሁሉ በላይ ከፈጣሪ በታች እንደሆነ አምነን አውቀን ተረድተን እንሄዳለን ማለት ነው። ከዚህ ትምህርት ሶስተኛው አማላጅነቷን ተረድተን ከምልጃዋ ለመጠቀም። አንድ ሰው ባለጸጋ ነው ስንል ከባለጸግነቱ ለመካፈል ያን ሰው ምን እናደርጋለን? እንጠጋዋለን አይደል? አንድ ሀብታም የሆነን ሰው ፈውሰኝ እንለዋለን? የለው። ለምን? ያ ጸጋ ስለሌለው ማለት ነው። የፈውስ ጸጋ ካለውስ አሁን አርሶ አደር ጋር አክሜ ብለን አንሄድም አይደል? ምን ሄደው ማጋ ነው? ሐኪም ጋር ዶክተር ጋር ወይ ነርስ ጋር አይደለም ምን ሄደው። ዶክተሩን ደግሞ እስቲ ከዘራኸው ካፈራኸው እሸት አብለን እንለዋለን? ወቅተ ወደ ጎተራ ካስገባው እህል ትንሽ ስጠን እንለዋለን? አንለውም። ስለዚህ እመቤታችን ቅድስት ድንግል ማርያም አማላጅ እንደሆነች ካወቅን እንጠይቃለን ማለት ነው። ከምልጃዋ ለመጠቀም ወደሷ እንመጣለን ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ደግሞ አማላጅነቷን ቅድም እንዳልኳችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ዶኪማስ ቤት ሰርግ በተጠራ ጊዜ ጀምሮ እመቤታችን ቅድስት ድንግል ማርያም የማማለድ ስራዋ እየሰራች ነው ማለት ነው። እሱ ጋር ስለሚነሱት ነገሮች ወደፊት እንመጣና ደግሞ በደንብ እናስታለን። ስለዚህ አማላጅነቷን እናውቃለን፣ እናምናለን፣ ከምልጃዋም እንጠቀማለን ማለት ነው። እመቤታችን ቅድስት ድንግል ማርያም አማላጅ ነች ስንል የነገሯትን ብቻ አይደለም፣ የነገሯትን ትሰማለች አይደል? የልብንም ደግሞ ታውቃለች። ዶኪማስን እኮ ከልጇ ከወዳጇ ዘንድ ያማለደችው ሲናገር ሰምተው አይደለም፣ ሲጨነቅ አይታ ነው። በጓዳ የጎደለውን ተመልክታ ወይኑ እኮ አልቆባቸዋል ብላ ለልጇ ነገረች። ውሃውን ወደ ወይን መቀየር የሚችል ማን ነው? ልጇ ስለሆነ ማለት ነው። የጎደለው መሙላት የሚችለው ማን ነው? ልጇ ስለሆነ። የመረረው ማጣፈጥ የሚችለው ማን ነው? ልጇ ስለሆነ። የጎበጠው ማቅናት የሚችለው ማን ነው? ልጇ ነው። የሞተው ማስነሳት የሚችለው ማን ነው? ልጇ ስለሆነ ማለት ነው።
ስለዚህ እመቤታችን ቅድስት ድንግል ማርያም ደግሞ ሁላችንም በልባችን ጎሎብን የሚያሳዝነንን የሚያስጨንቀንን ነገር እመቤታችን ቅድስት ድንግል ማርያም በመልጃዋ ምን ታርግልን? ታማልደን ማለት ነው። እንግዲህ ጭንቀታችን እንድታቀልልን ከልጇ ተወዳጇ ዘንድ እንድታማልደን ከቃል ኪዳኗ ደግሞ በረከትን እንድናገኝ እንማራለን ማለት ነው። በፊትም ስለምናውቀው ልጇን ሁሌ እንማጸናለን አይደል? እመቤታችን ስሟን ሳይጠራ የሚውል የሚያደርሰው አለ የለም። የበለጠ ደግሞ ስለሷ ካወቅን ስለሷ ከተረዳን ከምልጃዋ ለመሳተፍ እንችላለን ማለት ነው። እንግዲህ ይህንን ካልን ምዕራፍ 1 በዚህ መልኩ ካጠናቀቅን ወደ ምዕራፍ 2 እንገባለን። ከዛ ፊት ጥያቄ ያላችሁ? ጥያቄ ያለ ባለ ደብተሯ መጣለች ነው አልመጣች? ሶስተኛው እድለኛ ማለት ነው። አልመጣችም? እሺ ጥያቄ ካሌላችሁ ወደ ቀጣዩ ምዕራፍ እንሄዳለን። ምዕራፍ 2 የእመቤታችን የዘር ሐረግና ታሪክ ነው። ተደከማችሁ አንድ መዝሙር እንዘምር? አልደከማችሁ? እሺ ደብተር ያሌለው ሰው ደብተርና እስክሪብቶ ያሌለው ሰው እስክሪብቶ ያሌለው በጣም ነው የሚሳተፉ። ለአንድ ሰው እንሰጣለን። 3 ልጆች አሉ። የቀደመ ማለት ነው ተሳትፎ ያለው ስትሳተፊ ነበር ሌላ ሽልማት ሌላ ጊዜ። እንግዲህ የእመቤታችን የዘር ሐረግና ታሪክን እንመለከታለን። እኔ ነጥቦቹን እያነሳውላችሁ ይላል። እናንተ በሚመቻችሁ መልኩ ያዙት። ለምን በደንብ ሰፋ ብሎ እኔ አጠር ያለችዋን ነገር ነው የምነግራችሁ። እናንተ ደግሞ በጣም በሰፊው በጥልቀት በደንብ ስለምታውቁ ማስታወሻ እየያዛችሁ ትሄዳላችሁ። ቅድም እንግዲህ እንዳነሳነው የእመቤታችን የዘር ሐረግ ከአዳም ጀምሮ እስከ ኢያቄምና ሐና ድረስ በተቀደሱ አባቶችና እናቶች በኩል ስትወርድ እንደመጣች ሊቃውንተ ቤተክርስቲያን ይህንን ያስረዱናል። እንግዲህ በመጽሐፍም በቃልም ከኛ ዘንድ ደርሶ አሁን እኛ በስልጠና መልክም እየወሰድነው እንገኛለን። እንግዲህ ስለ እመቤታችን ስለ ቅድስት ድንግል ማርያም የትውልድ ሐረግ ስናነሳ መነሻችን አበው ቅዱሳን ናቸው አይደል? እሺ ወደዚህ ላስጠጋው። የቆርቆሮ እንትን ነው እንግዲህ አንዱ የተሰጠን ጸጋ ይሄ ነው። ቤተክርስቲያን እየተቃጠለች እየፈረሰች ትቀጥላለች አይደል? እንደ መፍረስ እንደ መቃጠል ቢሆን ኖሮ ክርስትና ዛሬ እዚህ ያደርስ እኛም አንሰባሰበው አይደል? አባቶቻችንም ቅዱሳን በዋሻ ውስጥ ካተኮምብ ውስጥ ተደብቀው እዛ ተሰውረው ቅዱሳት መጻሕፍትንም ንዋየ ቅዱሳትንም እኛ ዘመን አድርሰውልናል። እኛም ደግሞ እንደዚህ እየተቃጠልን መከራ እየተቀበልን እናረጋለን። ለቀጣይ ትውልድ ቤተክርስቲያን እናሻግራታለን እንጂ ፈረሰ፣ ተቃጠለ፣ መከራ ደረሰብን ብለን ክርስትና አናቆምም። ስለዚህ እንግዲህ አባቶቻችን በገዳም በዱር በገደል በዋሻው ምንድነው ጸባጋንንትን የጨለማውን ግርማ ሞገስ ያጋንንቱን ጦር ፈተና ሁሉ ነገር ተሻግሮ ነው ያለ ክርስትናን ያቆዩት። ስለዚህ እኛም ደግሞ እቺኛው ልትረብሸን አይገባም። በዚህ ውስጥ አልፈን በምንችለው የመስማት አቅም እየተደማመጥን ትምህርታችንን እንቀጥላለን ማለት ነው። እንግዲህ መነሻችን አበው ቅዱሳን ናቸው ብለን ካልን ልበ አምላክ ዳዊት በመዝሙር 86 ቁጥር 1 ላይ
መሰረቶቿ የተቀደሱ ተራሮች ናቸው ብሎ እንደሚናገረው መዝሙር 86 ቁጥር 1 ላይ መሰረቶቿ የተቀደሱ ተራሮች ናቸው ብሎ እንደሚለው ቅድም ካነሳነው ከአዳም ጀምሮ እስከ የት ድረስ ብለናል? እስከ ሐናና ኢያቄም ድረስ መሰረቶቿ ምን ያሉ ናቸው? የተቀደሱ ናቸው ማለት ነው። ቅዱስ ጳውሎስም ይህንን ሲያጸናን ምን ይለናል? በዕብራውያን ምዕራፍ 2 ቁጥር 16 ላይ የአብርሃም ዘር ይዟል እንጂ የያዘው የመላእክትን አይደለም ይላል። እመቤታችን ቅድስት ድንግል ማርያም ከመላእክት ወገን እንዳልሆነች ምድራዊት እንጂ ሰማያዊት እንዳልሆነች ሲያስረግጥልን በዕብራውያን ምዕራፍ 2 ቁጥር 16 ላይ የአብርሃም ዘር ይዟል እንጂ የያዘው የመላእክት አይደለም። ያ ማለት ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰው ወገን የተገኘች ሰው የሆነች ንጽሕት ቅድስት ድንግል ማርያም ከሷ ስጋ መንሳቱን ከደሟ ደም ከአጥንቷ አጥንት ከስጋዋ ስጋ ነስቶ ሰው መሆኑን ያመለክታል። ያ ማለት ምንድነው? የአብርሃም ዘር ይዟል እንጂ የመላእክትን አይደለም ማለቱ ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰው ወገን ከመቤታችን መወለዱን ያመለክታል። አስቀድሞ ነብዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ጎሞራም በመሰልን ነበር። ያ ማለት ምንድነው? የአዳም ዘር ሁሉ ስለበደለ ለ5500 ዘመን ተጠቅላላ ወዴት ነበር የሚጓዘው? ወደ ሲኦል ነበር። ከዛ ውስጥ አንድ የተመረጠች ለሰው ልጆች መዳን ተስፋ የሆነች እመቤታችን እንዳለች የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ነው። እንዳብሶ ያሌለባት በአዳም ዕዳ በደል ያልተያዘች ንጹህ ዘር እመቤታችን እንዳለች ያመለክተናል ማለት ነው። ወደ ዘር ሐረጓ ስንመጣ ምንድነው ማለት ነው? ከሰው ወገን ሰውን ስጋ እንደነሳ ኢሳይያስ ደግሞ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ነው። ያቺ ዘር ማነች? ንጹህ ዘር ድንግል ማርያም እንደሆነች ያመለክታል ማለት ነው። ስለ አዳም ልጆች ከበደል መዳን ያስቀራት ንጹህ ዘር ማለት መርገመ ስጋ መርገመ ነፍስ የሌለባት እመቤታችን ቅድስት ድንግል ማርያም ናት ማለት ነው። ይህችም ቅድስት የሆነች ማርያም አያቶቿ ማን ይባላሉ? ይሄን ለመለሰ ቦነስ ሰጠዋለሁ። እጅ አውጥታችሁ ቦነስ ሰጣለሁ። ቦነስ ማና ማን ነው የሚባለው? ጴጥሪቃና ቴክታ። ማን ነው ስምሽ? ፀሐይ ደረጀ። አንድ ማርክ አለሽ ማለት ነው። ጴጥሪቃና ቴክታ የሚባሉ አያቶች ጴጥሪቃና ቴክታ ይባላሉ ማለት ነው። ጴጥሪቃ ማለት የእመቤታችን ወንድ አያት ሲሆን ጴጥሪቃ የጻፋችሁ ነው። ጴጥሪቃ ወንድ አያቷ ነው የእመቤታችን ማለት ነው። ቴክታ ደግሞ የእመቤታችን ሴት ቅድመ አያት ነች ማለት ነው። እነዚህ ሁለት ሰዎች ጴጥሪቃና ቴክታ በጣም በወቅቱ ባለጸጋ የተባሉ ይቀራችሁ የማይባሉ የበቁ ባለጸጎችና ደጋግ ጻድቃን ሰዎች ነበሩ ይላል የነሱ ታሪክ ማለት ነው። ነገር ግን ሀብት ንብረታቸውን የሚወርስ ስማቸውን የሚያስጠራ ልጅ አልነበራቸውም። ምን አልነበራቸውም ብለናል? ሀብት ንብረት ግን አላቸው። በጣም ባለጸጎችና ደጋግ ባልና ሚስት ነበሩ። ሀብታቸውን የሚወርስላቸው ስማቸውን የሚያስጠራላቸው ግን ልጅ አልነበራቸውም። በዚህ የተነሳ ምን ያደርጉ ነበረ? እጅግ በጣም ያዝኑ፣ ወደ ፈጣሪያቸው በጸሎት ዘወትር ይለምኑ ነበረ። ይሄ ምን ላይ ተምረናል ማለት ነው? ስለ እመቤታችን
ስለ ቅድስት ድንግል ማርያም ታምረ ማርያም ላይ የምንሰማው ታሪክ ነው አይደል? ጴጥርቃ ወደ ቴክታ ዘንድ በመሄድ እህቴ ሆይ ሀብታችን ስፍር ቁጥር የለውም፣ ነገር ግን ልጅ የለንም። ይህንን ሀብታችንን ንብረታችንን ለማን እናወርሰው ይሆን በማለት ይጠይቃታል። ይሄ እንግዲህ አንድ ቀን ሁለት ቀን የሚጠየቅ ነገር አይደለም አይደል? ዘወትር የሚጠየቅ ነው። ለምሳሌ የመጀመሪያ ልጅ ተወልዶ አድጎ ነፍስ ካወቀ በኋላ 6 አመት 7 አመት ሲሆነው እናትና አባቱም ይጠይቃል። እህት ወይ ወንድም ይጠይቃል አይደል? አይጠይቅም? ከዛ ቤተሰቦቹ አንድ ወንድ አንድ ሴት ሲኖራቸው ወንዱ ምን ይጠይቃል? ወንድም ይጠይቃል አይደል? ሴቷስ እህት ትጠይቃለች። ያን ቀን ነው ጠይቀው የሚያቋርጡት? እለት እለት ይጨቀጭቃል። ልጅ የሚወለዱ በአንድ ቀን ብላ ሊመስላቸው ይችላል። ተረግዞ እንኳን ከሆነ 9 ወር አይጠብቁ አይደል? ሁሌ ይጨቀጭቃሉ ማለት ነው። እንግዲህ አስቡ፣ ልጆች ናቸው እነዚህ። ቴክታና ጴጥርቃ ግን በጣም ትልቅ ሰዎች፣ እድሜያቸው የገፋ ሰዎች ናቸው። ይሄ ጥያቄ ሊነሳባቸው የቻለው ምንድነው? እድሜያቸው በጣም ስለገፋ ብለው ነው የጠየቁት። በቃ ተስፋ ስለቆረጡ ልጅ እንዳሌላቸው ስላመኑ ነው እያወሩ የነበሩ ባልና ሚስት። አስቡት ምን ያህል ከባድ እንደሆነ፣ እግዚአብሔር ምን ያህል እንደሚጨቀጭቁት። ተማሪዎች ናቸው አይደል? አብዛኞቻችሁ ፈተና ሲደርስ ቅዱስ ገብርኤል ምንድን ነው የምትሉት? ስለ ፈተናችሁ በጣም ታስጨንቁታላችሁ። ማትሪክ የሆነ ሰውስ፣ ሚኒስትሪ የሆነ ሰውስ እንዴት እንደሚያስጨንቀው አስባችሁታል? አሁን 6ኛ ነው 8ኛ ነው ሚኒስትሪ ያለው? 6ም 8ም አለ። ማትሪክ ደግሞ 12 ነው 10 12 12ኛ ደግሞ ማትሪክ የሚፈተን ሰው አስቡት። ቢቻል እኮ ቅዱስ ገብርኤል ያለታ በመስኮት ፈተና ቢያቀበላችሁ ደስ አይላችሁ? ይሄ እንግዲህ በጣም ትንሹን ነገር ነው የምነግራችሁ፣ እናንተ ልትረዱት የምትችለው ማለት ነው። ልጅ ያሌለው ሰውስ፣ ለዛውም በጣም ባለጸጋ የሆነ ልጁን በደንብ አድርጎ አሞላቆ ማሳደግ የሚችል ሲሆንስ፣ የሚወረስ ሀብት ንብረት ሲኖርስ፣ እግዚአብሔርን ደግሞ በጸሎት ምን ያህል እንደሚያስጨንቀው አስቡት። እና ቴክታና ጴጥርቃ እግዚአብሔርን ልጅ ስላሌላቸው እለት እለት ይለምኑት ብቻ ሳይሆን ያስጨንቁት ነበር። እንግዲህ እግዚአብሔርን አስጨነቁት ብለን ካልን የማይጨነቀውን አምላክ ሁሉን ነገር አሁን ማድረግ የሚቻለውን አምላክ እነሱ ደግሞ ምን ያህል ተጨንቀው ይሆናል? እናትን አስቧት። የሴቶች ልማድ በወር አንድ ጊዜ ይመጣል አይደል? ከዛ በኋላ ይሄ ወር አንድ ቀን ከዘገየ የወር አበባ ምንድነው የምትለው? ጸንሼ ይሆናል ብላ በጣም ደስ ይላታል አይደል? ከሁለት ቀን ምናምን በኋላ ሲመጣስ ተስፋው የዛን ያህል ምን ሆነ? እንኮታኮታል ማለት ነው። እንደገና ደግሞ ቀጣዩን ወር እንደዚህ በተስፋና በጸሎት በጭንቀት እግዚአብሔር ምን ያደርጉታል ማለት ነው? ይለምኑታል። እንግዲህ ቴክታም ለጴጥርቃ ጌታዬ ወንድሜ ሆይ አንተም እንደኔ ሆነ ትቀራለህ አለች። እሱ ሄዶ አናገራት አይደል? ሀብታችንን ንብረታችንን ማን ይወርሰናል? እንግዲህ ከዚህ በኋላ ልጅ መውለድ አንችልም ብሎ በጣም አዝኖ ነገራት ለሚስቱ። እሷም ደግሞ ቴክታን እኔ መውለድ አልቻልኩም፣ ልጅ ላሳቅፈው አልቻልኩም፣ ወልደህ እንድትስም ማድረግ አልቻልኩም እና አንተም እንደኔ ሆነ ትቀራለህ አለች። ያሳዝናል። እና ምን ላድርግ እኔ አልተፈጠፈው አላለችም።
ሀዘኑን ጭንቀቱን ተረታ እንደዚህ ብላ ጠየቀችው። ከሌላ ሴት ደርሰህ ወልደህ ና ብላ አሰናበተችው ማለት ከሌላ ሰው ወልዶ እንዲመጣ ከዛ እሷም ደግሞ እንድታሳድግለት ማለት ነው። ምን ያህል እንደጓጉ፣ ምን ያህል እንደተጨነቁ፣ ምን ያህል ልጅ እንደፈለጉ ያመለክታል። ጴጥርቃስ ምን የሚለው ይመስላችኋል? ለቴክታ እሺ በጄ እኔም ሳስበው ነበረ በቃ እስቲ ወልጄ ልምጣ ይላታል። አይ እኔ እኮ አልነገርኩሽም እንጂ እኮ ሌላ ሴት ጋር ሄጄ አሁን የዚህን ያህል ወር እርጉዝ ናት ይላል አይልም። በዚህ ዘመን ላይ ያለ ሰውስ ገና የሙሽርነት ዘመናቸው ሳይልቅ አላረገዘችም ብሎ የሚፈታል አይደል? በጣም የምናውቃቸው ሰዎች ራሳቸው እኮ የተፋቱት ባለመውለዳቸው ነው ተብሎ ሴቷ ሌላ አግብታ ወልዳ አይተናል አይደል? የትዕግስት ማጣትን አስቡ። እነዚህ በእርጅና ዘመናቸው ነው ሀብት ንብረት ካፈሩ በኋላ በቃ በጣም ብዙ ደረጃ ከደረሱ በኋላ ነው ይሄንን እየተነጋገሩ ያሉት። ጴጥርቃም እንዲህ አላት፣ እንዲህ ያለ ነገርስ እንኳን ላደርገው በልቦናዬ እንደማላስበው አምላክ እስራኤል ያውቃል አላት። እዚህ ሰው ውስጥ ምን እናነባለን ማለት ነው? ልጅ ከማግኘት ይልቅ ለእግዚአብሔር መታመን ትልቅ ቦታ እንዳለው፣ ልጅ ከመውለድ፣ ልጅ ከመሳም፣ ልጅ ከማቀፍ፣ የስም መጠሪያ ልጅ ከማግኘት በላይ ለቃል ኪዳን ሚስት መታመን ምን ያህል ትልቅ ቦታ እንዳለው ያመለክታል። እግዚአብሔር የሰጣቸው እግዚአብሔር ማጸናቸውን የከፈተላቸው ሰዎች ልጅ ከወለዱ በኋላ ልባቸው ወደ ልጃቸው የሚከፈል አለ። ልጅ ከወለዱ በኋላ ወይ ሚስት ባሏን ወይ ባል ሚስትን እንሽላፈር የሚልበት ሁኔታ አለ። ግን ከሁሉ ደስታ በላይ ምንድነው? ባልና ሚስትነት። ስለዚህ ይሄንን ነገር በልቦናዬ እንደማላስበው አምላክ እስራኤል ያውቃል፣ ይሄንን ነገር አላደርገውም አላት። እንዲህ አንዳቸው ሌላኛቸውን እያጽናኑ ሳለ ቴክታ ከዕለታት በአንደኛው ቀን ህልም አየች ይላል። ያየችው ህልም ምን ነበር? የሚነግረኝ ሰው አለ? ንጻሄ ነገር ግን አልተገለጠልኝም። ቃሌት ያሰማል። በቃ ደስ በሚል ሁኔታ ነው የገለጸችው። አታጨበጭቡላትም? ማበረታታት አታውቅም? እኔ ደግሞ መጽሐፍ ሸልማታለሁ ሌላ። እሺ፣ ስለዚህ እናንተም ተሳተፉ። መማር ላይ ነው ያለነው። መማር ደግሞ ምን ይሆናል? አንዱ ማበረታታት አለበት አይደል? አላማችን መማር፣ መፈተን፣ ማለፍ፣ መውደቅ ባይሆንም እመቤታችንን የቅድስት ድንግል ማርያም ክብሯን ማወቅ፣ ከምልጃ መሳተፍ፣ ቃል ኪዳኗ በረከት ማግኘት ቢሆንም እንዲህ ደግሞ እመቤታችንን ታሪክ አውቆ መናገር መቻል ትልቅ በረከት አለው አይደል? ከእመቤታችን በረከት ታገኛለች። ከዛም ባሻገር ደግሞ ከመምህሯ ሽልማት ታገኛለች ማለት ነው።
እስክሪብቶ ወስዳለች። አሁን መጻፍ ደግሞ ይቀጥላል። ስለዚህ ቃለ ሕይወት ያሰማልን። እንግዲህ 6 ጥጃዎች ከማህፀኗ ሲወጡ እንዳየች፣ 7ኛዋ ጨረቃ፣ እዛ ጨረቃዋ ደግሞ ፀሐይ። 6ቶቹ ምን ተባሉ? ሴቶች ልጆች። 7ኛዋ ከነዛ ሁላ በላይ እንደሆነች፣ የፀሐይ ነገር ግን ለህልም ፈቺው ሊፈታ እንዳልቻለ። ለምን? የእመቤታችን ነገር ምንድነው ማለት ነው? በሰው ወገን ያልተለመደ ነው። ከዛ በፊት የሰው ዘር ከሆኑት ከወንድና ሴት ምን ተወልደዋል? ነቢያቶች ተወልደዋል አይደል? ብዙ ቅዱሳን ተወልደዋል አይደል? ከእመቤታችን ግን የተወለደው አምላክ በፍጹም በሰው ልጆች ታሪክ ውስጥ ያልተደረገ፣ ከእመቤታችን ቅድስት ድንግል ማርያም ከተወለደ በኋላም ያልተደገመ የማይደገም ሐሳዊ መሲህ ግን ምን ከድንግል ተወልጃለሁ ብሎ ይመጣል። እሱ ምንድነው? ሐሰተኛ ነብይ ነው ማለት ነው። እንግዲህ 7 እንስት ጥጃ መውለዳቸው 7 ሴት ልጅ እንደሚወልዱ ጻፉት። ከእንግዲህ ህልሙ ሲፈታ 7 እንስት ጥጃ መውለዳቸው 7 ሴት ልጆች እንደሚወልዱ፣ 7 ሴት ጥጃ መውለዳቸው 7 ሴት ልጆችን እንደሚወልዱ፣ 7ኛይቱ ጨረቃ መውለዷ ከሰው የበለጠች ከመላእክት የከበረች ደግ ፍጥረት እንደሚወልዱ፣ ከሰው የበለጠች ከመላእክት የከበረች ደግ ፍጥረት እንደሚወልዱ ያመለክታል ማለት ነው። ህልም ፈቺው ህልሙን ሲፈታ ማለት ነው። የፀሐይ ነገር ግን ለህልም ፈቺው አልተገለጠም ነበርና ጊዜ ይፍታው አላቸው ይላል። እንግዲህ በዚህ ወራት ቴክታ ምን ሆነች? ጸነሰች ማለት ነው። ሴት ልጅንም ወለደች። ስሟንም ማን አለቻት? ሄሜን ብላ፣ ስሟንም ሄሜን ብለው ጠሯት ማለት ነው። በመቀጠልም እንግዲህ ሄሜን ዴርዴንን ወለደች። ሄሜን ዴርዴንን ወለደች። ዴርዴን ቶናን ወለደች። ዴርዴም ቶናን ወለደች። ቶናም ሲካርን፣ ሲካርም ሴትናን፣ ሴትና ሄርሜላን፣ ሄርሜላን ማጣትን አግብታ ሐናን መቼ ወለደች? እመቤታችንና ሐና መቼ ተወለደች? ሄርሜላም ማጣትን አግብታ ሐናን ወለደች። ሐና መስከረም 7 ቀን ተወለደች ማለት ነው። ሐናም ለአእምሮ ስትበቃ አካለ መጠን ስትደርስ ከቤተ መንግስት ወገን የሆነውን ከነገስታት ወገን የተወለደውን ክቡር ጻድቅ ኢያቄምን ባላገባች ማለት ነው። ሐናና ኢያቄም ማንን ወለዱ? እመቤታችን አይደል? የእመቤታችን ታሪክና የዘር ሐረግ ይህንን ይመስላል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ይቆየን ማለት ነው።